ያለብህ ብዬ ነበር። ምክንያቱም ያው አለ አይደለ ወንድ ልጅ ነህ ጠንክር ምናምን ስትይው የሆነ ወንድ ልጅ ወንድ አይደለ እንዴ ምናምን ብለህ ስትይው የሆነ ጠንከሪ ማለት ባህሪ ያለው ብዬ ስለማመን እንደዛ ለው ነበረ። እሺ ምናምን ብሎ ለመረጋጋት ይሞክራል። የእሱንም ነገር በጣም በጣም በብዙ መንገድ ጎድተሽዋል እና የኔን ነገር ታስተካክል የሄድሽበት መንገድ ትክክል ነው ብዬ ባላምንም አንቺ ትክክል መስሎ ብታይሽም ትክክል ነው ብዬ ባላምንም አሁን ካሳየሽኝ ነገር አንጻር ግን ኢትስ ኦኬ ኖርማል ነው፣ ችግር የለውም። እስከዛሬ የሆነ አለ አይደለ እኔ ለምንድን ይሆን የምትፈልገኝ ለምን ይሆን የምታወራኝ ነገር ምን ይሆን ብዬ ለመስማት እንጂ መጣው ከልቤ ፈልጌው አይደለም የምመጣው እስከዛሬ ድረስ እስካሁኗ ሰዓት ድረስ ማለት አለ አይደለ ምን ይፈጠር ይሆን ብዬ የሚፈጠረውን ነገር ለማየት እንጂ ደስተኛ ሆኜ ወይም ደግሞ ደጋግመሽ ይቅርታ ጠይቀሽኛል ምናምን ያንን ነገር አምኜበት አይደለም የምመጣው። ምክንያቱም የሚባል አባባል አለ መሰለሽ በሰው ቁስል እንጨት ስደድበት ሆን ብላ እያደረገችው ለምን ለማስመሰል ትሞክራለች ብዬ ጀስት ምን ይሆን ሀሳቧ ብዬ ለማየት ነበር የምመጣው። አሁን ግን ሁሉንም ነገር አንድ በአንድ አሳይተሽኛል። ማለት የመጀመሪያ ቀን ሲያወራሽ የነበረውንም ስሜት ሰምቻለሁኝ። አንዳንድ ቴሌግራም ላይ ሰሚ ሞራል ነበር። ኢትስ ኦኬ አሁን ታይም ላይኖር ይችላል። በኋላ መስማት ካለብኝ እሰማዋለሁ ሁሉንም ነገር አንድ በአንድ በደንብ ያወራሽ ነገር ደግሞ ልቤ ንጹህ እንዲሆንና በደንብ 100% እንዳምንሽ ሁሉንም ነገር እሰማዋለሁ፣ አየዋለሁ። የተጻጻፋችሁትን ነገር ደግሞ በደንብ አሳማኝ ሆኖ አግኝቼዋለሁ እንደኔ እና ችግር የለውም። ይቅርታሽን ተቀብያለሁኝ። ልብሽን ላጸዳልሽ የምፈልገው ነገር ደግሞ ማለት ነው እኔ በጣም ገገማ ሰው ነኝ። በቃ የሆነ ነገር አሰብኩኝ በጣም እገግማለሁ ነው እና ሆነ ማንም ሰው እኔ እንትን አይለኝም። በቃ ስስ ብልቴ አባቴና እናቴ ናቸው። እነሱን ሲነካብኝ ነብር ልሆን ወይ አላማዬን ልቀይር እችላለሁ። ግን አላማዬ በጣም ግትር ሰው ስለሆንኩኝ ነው። ሜቢ አንቺ ባህሪ ስለማታውቂ ይሆናል እና ለዛ ነው ግር ያለሽ። ሲቀጥል እኔና አብርሃም ሄድንበት መንገድ ትክክል ነው ማለት በአንቺ አስተሳሰብ ትክክል ነው። ሰውን በፍቅረኛ እንደሆነን ምናምን እንዲያምን አድርገን ነው። ምክንያቱም ለሰው ደብቀን ለአንቺ የምናሳየው ነገር በቪዲዮ ምንም የለም። ምክንያቱም ቪዲዮ ነው ሁሉም ሰው ነው የሚያየው እና በዛ መልኩ የግድ ማስመሰል ነበረብን። እያንዳንዱን ነገር አውቀንና አስብን ነበር የምናደርገው እና እያንዳንዱን ከካሜራ ጀርባ ይዤ ያው በአንድ ላይ ነው ያሳየውሽ። ብዙም አላይሻቸውም እንጂ በጣም ብዙ አሉ ደግሞ በእያንዳንዱ ቪዲዮ ከካሜራ ጀርባ የሚሆነው ነገር ምናምን ደግሞ አንዳንዱ ቪዲዮ ላይ መልእክት አላቸው እና ኖርማል ደግሞ እንደዚህ በተለቀቁ ቪዲዮዎች ከመጀመሪያ ቀን ጀምሮ ምን ስንል ነበረ? መጀመሪያውን ሳታዩ አትፍረዱ፣ እንደውም እንደዚህ አትበይ ይለኝ ነበር አብርሃም። ትጠረጥራለች ታይ ምናምን ይለኛል እና እሱም ካንቺ ጋር ለመታረቅ መቀጠል ስለሚፈልግ ነው እዚህ ነገር ውስጥ የገባው። እኔም ደግሞ እሱ ከነገረኝ አንጀቴን ስለበላው ወንድ ልጅ እንዲህ ሲሆን ማየት ስለማልፈልግ ነው እንጂ እኔ ፉን ጎድቼ ምናምን እና ፉን ደግሞ በጣም ነው የማፈቅረው። እሱም እንደሚያፈቅረኝ አውቃለሁ። እሱ ሲጎዳ እኔም መቼም እሱ ሲጎዳ ደስ ብሎኝ ሌላ ሰው ህይወት ለማቃናት ደፋ ቀና አይደለም። ምክንያቱም ሁለታችንም ጋር ስሜት አለ ብዬ ስለማመን ምንድነው ያ ስሜት የጉዳት ስሜት እኔን ሳይሰማኝ ቀርቶ ምናምን አይደለም። ያው ትንሽ በቃ ማይግባባ እና እሱ ነገር ታይወጣ አይወራና ተረጋጊሽ፣ ችግር የለም ብቻ አንቺ አራዝሚልሽ ስለሆነ ማራዘሙን እንኳን አልችልም። ምክንያቱም ከዚህ በፊት ቀኔ ደርሶ ለማራዘም እንትን ብዬ የዛሬውን ቀጠሮ ያዝኩት ለዛ ስለሆነ ማራዘም አልችልም። ነገር ግን ማራዘም ባልችልም እኔ እንጃ። እሺ በእግዚአብሔር በጌታ ብቻ በቃ ዛሬ ማታ አትሂጂ በጌታ እንዴ በእግዚአብሔር ባባትሽ። እሺ ኧረ በእናትሽ ልበልሽ በቃ እሺ ተትቻለሁ። ምን እኔ መሄዱን ትቻለሁ። የት ታይዋንሽኝ እኮ አይደል ማለት ማመን ያለብኝን ወይም ደግሞ እኔ ማሳየት ያለብሽ ነገር አሳይተሽኛል። በደንብ ደግሞ እንዳምንሽ ያው ትቻለሁ ስልሽ ሰዓቱ አልደረሰም። በነገራችን ላይ ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔን በደንብ የምወስነው። ለአሁን ግን ትቻለሁ እና ደግሞ ማየት ያለብኝን ነገር በሙሉ ታሳይኛለሽ አንድ በአንድ ሁሉንም ነገር ከካሜራ ጀርባ ተፈጠረ የምትይኝ ነገር በሙሉ እንዲሁም ደግሞ በቃ አይደለ ስትገናኙ የነበረበትን ሞመንት ሁሉ በደንብ ማየት ፈልጋለሁ።
ራሴን ፍሪ ማድረግ ወይም ደግሞ ይሄን ምሳሌ ለመወሰን በቃ ምንድነው ያልሽው መጀመሪያ ንጹህ መሆን ስላለብኝ ውስጤ ንጹህ ማድረግ ስላለብኝ ይሄን ምሳሌ ለመወሰን ቢኮዝ ይጸጽተኛል። የጸጽተኝን ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ ወስናለሁ። አሁን ግን መቼም አትጸጸችም፣ በዚህ ነገር መቼም አትጸጸችም። ያልኩሽንም ነገር እግዚአብሔርን እያንዳደሰሻለሁ። ግን በጌታ ምንድነው ያልሽው? በእግዚአብሔር አምንቶሽ ምናምን ሳታውቂ አይደለም። የምሬ ነው። ምኑን ጉዞን ግን በደንብ ሳያሳምነኝ ነው ትቼዋለሁ። 99% ትቼዋለሁ። 1% አለኝ። 1% ተማመኝ 100% በእግዚአብሔር በጌታ ለመተው ማየት እፈልጋለሁ። ሁሉንም ከካሜራ በኋላ ሁሉን ነገር ታሳየኛለሽ። ስለዚህ 99 ወይ 98 ወይ 97% ትቼዋለሁ። በቃ ትተዋለች። ጌታ ሆይ ና ጌታን ታየኔ ማር እግዚአብሔርን በጣም ደስ ብሎኛል። እኔ እኮ እንደምትወደው አውቃለሁ። እግዚአብሔርን ሁለቱን ብታይ ታውት በሌላ ጊዜ አወራዋለሁ። ግን በቃ